ሰላም ሴራፍሪ ከሴራፍሪ ሪል ስቴት። ዛሬ ደግሞ የተገኘ ነው በነፋሻማዋ በለቡ ነው። ውስጥ ገብተን ዲቴሉን እናያለን ማለት ነው። እንደምታዩት G+3 የተንጣለለ ቤት በለቡ ነፋሻማ አየር በለቡ እንገኛለን። ይሄ ሰፈር ያው እንደምታውቁት ጎረቤቶቻችሁም ሁሉም ስታተሳቸው ከናንተ ጋር እኩል ነው። አንድ አይነት ኑሮ ነው አብዛኛውን ጊዜ የምንኖሩት ማለት ነው። አሁን የምናየው ወደ ሜን እንትኑ ከመግባታችን በፊት ይሄ ቤት ያረፈው 150 ካሬ ላይ ነው። እንደምታዩት ግቢው አንድ መኪና ያው ቪትስ ካለ እዛ ጋር ይጨምራል ማለት ነው። ሁለት መኪና አንቀባሩ ትላልቅ መኪና ሁለት ያቆማል ማለት ነው። አንድ በዚህ በኩል ሳይድ አንደኛው በዚህ ሳይድ ማለት ነው። ሁለት መኪና የሚያቆም የተንጣለለ ግቢ ያለው 150 ካሬ የሆነ ቤት ነው የምናሳያችሁ። ያው ይሄን ቤት እንደምታዩት G+3 ነው። 7 ቤድሩሞች አሉት። ፕላስ ተጨማሪ ደግሞ የሰራተኛ ክፍል አለው። 3 ኪችኖች አሉት ራሱን የቻለ ሳሎኑን ሊቪንግ ሩም ራሱን የቻለ ከሁለት በላይ አለው። በተጨማሪ ደግሞ የእያንዳንዱ ሩሞች ወደ 6 የሚጠጋ የሰራተኛውን ስንጨምር 7 ባዝሩሞች አሉት። ይሄው እንደምታዩት ነው። ገና ከውጪ እንደገባችሁ እዚህ ጋር የምታገኙት ሁሉም የፋሚሊ የሆነ እጅ መታጠቢያ ነው። ገስት መጣ ገና ከውጪ እንደመጡ እጃቸውን ምናምን እዚህ ጋር ታጥበው ነው የሚገቡት ማለት ነው። ራሱን የቻለ ማንኛውም ሰው እንግዳ በሚመጣበት ጊዜ ይሄ ለሁሉም ለፋሚሊ አካል የሚሆን የራሱ የሆነ ባዝሩም አለው ማለት ነው። እዚህ ጋር እንድታስተውሉልኝ የምፈልገው ነገር የተጠቀምናቸው ማቴሪያሎች እንዳለ ኢምፖርት የተደረጉት ከስፔን ነው። ይሄ አጠቃላይ ከስፔን ነው። ይሄኛው መጀመሪያ እንደገባን የመጀመሪያ ወለል ላይ የመጀመሪያው ፍሎር ላይ የምናገኘው ሊቪንግ ሩም ነው። አምፖሎቹን የተጠቀምነው እንዳለ ኢምፖርት የተደረጉ ናቸው። ሌተስት የምንለው ኪችን ካቢኔት ነው የተገጠመለት። እንዳለ የምናየው ይሄ እምነበረዱና የድሬኔጅ ሲስተሙ የኪችኑ ስፔን ነው እንዳለ የተጠቀምነው ማለት ነው። እንደምታዩት ከስፔን ሀገር ነው። ኤቭሪቲንግ የተጠቀምናቸው ኢምፖርትድ የሆኑ እቃዎች ነው ማለት ነው። በሩን ኳሊቲው መመልከት ትችላላችሁ። ሌተስት ገበያ ላይ ያለው በጣም ውብ የሆነ ኢምፖርት አድርገን የተጠቀምነው። ይሄም ከጣሊያን ነው የመጣው ማለት ነው። በሩ እንዳለ ከጣሊያን የመጡ በሮች ነው የተጠቀምነው። ይሄ የመጀመሪያው ሊቪንግ ሩም ነው። እንደምታዩት አስማቻስ ፖሲብል የተጠቀምነው ናቹራል ላይት እንዲገባ ነው። በቀን መብራት ስለሌለብን ኔቸሩ ጋር እንዲሄድ ስለፈለግን ናቹራል የሆነ ላይት እንዲገባልን እንደምታዩት ሰፋ ያለ መስታወት ነው የተጠቀምነው ማለት ነው። ብርሃን የሚያስገባ መስታወት ነው የተጠቀምነው። ከቻይና ነው ኢምፖርት የተደረገው። ኦቨን ስቶቭ ጋር ነው የሚገቡት። እንደምታዩት ነው። ይሄ ዋናው ወጣወጥ ምናምን የሚሰራበት ቦታ እቃ የሚታጠብበት ትክክለኛ ወጡ። ያኛው ያው ለማሟሟቂያ ምናምን ነው የሚሆነው። ይሄው እንደምታዩት እዚህ ጋር የፍሪጁ ማስቀመጫ አለ። ይሄኛው ዋናው ከኋላ ሆኖ ወጥም እንጀራ የሚጋገርበት ትክክለኛ ሜን ኪችኑ ይሄ ነው ከጀርባ ሆኖ። ያኛው ማሟሟቂያ እንዲሁም ቁርስ ምናምን መስሪያ ቢሆንም ይሄኛው ግን ፍሪጆቹ ስር ትክክለኛ የቤት አስቤዛ የሚቀመጥበት፣ እዚህ ጋር ደግሞ ኦቨኑ መቀመጫው ነው ማለት ነው። ኦቨኑ የምናስቀምጠው እዚህ ጋርም የተጠቀምነው በጣም ኳሊቲ የሆኑ እቃዎች ነው። በጣም ሃንድ ሜድ የሆኑ ሃንድ ክራፍት የታየበት ውድ ዘመናዊ የሆኑ እቃዎች ነው የተጠቀምነው። ኪችን ካቢኔቶች እንደምታዩት ይሄ ከጀርባ ሆኖ ማይታይ ቢሆንም ዝግ ክሎዝ ኪችኑ ዋናው ክሎዝ ኪችን ይሄ ቢሆንም ግን የተጠቀምነው እንትን በጣም የሚያምር ዘመናዊ የሆነ ኪችን ካቢኔት የተጠቀምነው። ቀጥሎ የምናየው ወደ ይሄኛው ቀጥታ የሚወስደን ወደ ሰራተኛዋ ቤት ያስወጣናል ማለት ነው። በጓሮ በር ይሄው የጓሮ በር ይሄኛው የሰራተኛዋ ማረፊያ ሲሆን ከዛ በኋላ ይሄኛው ደግሞ ቀጥታ ስመጣ ሽንት ቤቱ ነው ማለት ነው። ለሰራተኞች የሰራተኛው የብቻው የሆነ ባዝሩም አላት ማለት ነው። ቀጥታ ስንመጣ እዚህ ጋር የምናየው ወደዛ ያስወጣናል። እቃ ማዘዋወር ማስገባትን በጀርባ በኩል ሰው ሳይ በሳሎን ከምናስገባ በዚህ ጋር ማስወጣት ማስገባት እንችላለን እንግዳ በሚኖርበት ሰዓት። እዚህ ጋር እንደምታዩት ያው
ውሃ እዚህ ጋር በአቅራቢያችን ውሃ ሶርስ ስላለ እቺ የምታዩት የበግ ማረጃ ናት። እዚህ አካባቢ በጋርደን እናንጠለጥልባት ቦታ ነው። እንደምታዩት የውሃ ሶርስ ስላለ ዌስቱም የሚወጣውን ለማጠብ ይመቸናል ማለት ነው። አሁን እንደምታዩት ነው። ይሄኛውን የተጠቀምነው እንደ ሌላው ቤት ወይም አልሙኒየም ወይም ብረት አይደለም። ፒውርሊ ሃንድ ክራፍትድ የሆነ ከእንጨት የተሰራ ነው። እንጨቶቹም በጣም በዘመናዊ መንገድ የተቃኑ እንትኖች ናቸው። እጅ ማረሻውም በጣም የሚያምር ሃይ ኢንዲንግ ያላቸው ማቴሪያሎችን የተጠቀምነው። እንደምታዩት ነው። ቀጥታ እንደገባን የምናገኘው ማስተር ቤድሩሙ ላይ ይሄ ወኪንግ ክሎሴቱ ነው። ክሎሴቱን ተመልከቱት፣ ብዛቱን ማለት ነው። ለወንድም ለሴትም ይሆናል ማለት ነው። ስፋቱን እንድትመለከቱልኝ የምፈልገው ነገር ምን ያህል ሰፊ እንደሆነ ማስተር ቤድሩሙ ፈረስ ነው። ይሄ ራሱን የቻለ ሌሎች ቤቶች ውስጥ ሳሎን በሉት፣ እዚህ ቤት ውስጥ ግን ምንድነው ማስተር ቤድሩም ነው ማለት ነው። ማስተር ቤድሩሙ ላይ በዋነኝነት የተጠቀምነው ናቹራል ላይት እንዲያገኙ ነው። በብዛት ቤቱ በስተ ምዕራብ በኩል ፊቱ ስለዞረ የማታ ፀሐይና እንትን እንዲያገኙ ብርሃን እንዲያገኙ የተጠቀምነው ሀይ የሆነ ሰፊ የሆነ ናቹራል ላይት የሚያስገባ ግላስ ነው የተጠቀምነው ማለት ነው። ራሱን የቻለ እንትን አለው እንደምታዩት፣ ራሱን የቻለ ባልኮኒ ያላቸው ማለት ነው። የማስተር ቤድሩሙ ራሱን የቻለ ባልኮኒ ያለው፣ እዚህ ጋር ወጥተው ጠዋት አየር መውሰድ ይችላሉ፣ ሻይ መጠጣት ይችላሉ። ባልና ሚስት እዚህ ጋር ተቀምጠው እንደምታዩት ነው። ጎረቤቶቻችሁ ከናንተ በኑሮ ብዙም ማይራራቁ ወይም የኑሮ ደሴም የሆነ ኑሮ ላይ ያሉ ጎረቤቶች ናቸው አሉት። ከዚህ ቤት በጣም የወደድኩት ነገር ሁለተኛ ደረጃነት ከማስተር ቤድሩሙ ክሎሴቱ ነው። ክሎሴቱ እንደምታዩት ነው። በጣም ሃይ ኢንዲንግ የሆኑ የእደ ጥበቦችን ነው የተጠቀምነው። ከዛ በኋላ ደግሞ አንድ ሰርፕራይዝ አለ። ባዝሩሙ ማለት ነው። የእንትኑ ባዝሩም ገስ የት እንዳለ ክሎሴቱ እዚህ ስር ነው ማለት ነው። እንደምታዩት ነው። ባዝሩሙ በጣም ሰፊ የሆነ ባዝሩም ነው የተጠቀምነው። ስፋቱ ሌላ አንድ ክላስ ይወጣዋል ማለት ነው። እዚህ ጋር የምታዩት ሃይ ኢንዲንግ የሆኑ ማቴሪያሎች የተጠቀምነው እንዳለ ኢምፖርት የተደረጉ እንትኖች ነው የተጠቀምነው ማለት ነው። ሁለተኛው ደግሞ የሻወር ቤቱ ነው። ሻወር ቤቱ እንዳለ እቃዎችን የተጠቀምነው እንዳለ የጣሊያን እቃ ነው። ከጣሊያን ነው የመጡት። ቀጥሎ ያለው የእንትኑ እቃ ነው። የማሞቂያው እቃዎች፣ የድሬኔጅ ሲስተሞች የተጠቀምነው ደግሞ እንደምታዩት በጣም ሃይ ብራንድ የሆነ እቃ ነው የተጠቀምነው። ክላስ ደግሞ የህፃናት ክላስ ማድረግ ትችላላችሁ። እንደምታዩት ነው። መካከለኛ ክላስ ነው። የራሱ የሆነ ባዝሩም አለው። የራሱ የሆነ ደግሞ ክሎሴት አለው። እቃቸውን እዚህ ጋር ማስቀመጥ ይችላሉ። ባዝሩምም ኳሊቲ ጥራቱን በጠበቀ መንገድ ያሰራ ነው። ባዝሩም አለን። የተጠቀምናቸው እዚህ ጋር ባዝሩሙ ላይ ደሴ በጣም ኳሊቲ የሆኑ እቃዎች ነው የተጠቀምነው። ኤክሰፕት እዚህኛው ጋር የተጠቀምነው የማሞቂያ ከጣሊያን ነው ያስመጣነው። ሚላኖ ይባላል። በጣም ኳሊቲውን የጠበቀ ብራንድ ነው። ከዛ ነው ያስመጣነው የውሃ ማሞቂያው ማለት ነው። ቀጣዩ ክላስ እናየው። ፈርስት ፍሎር ላይ እንደምታዩት ቅድም ያሳየናችሁ ማስተር ቤድሩሙ እዚህ ጋር አለ። የልጆች ክላስ በዚህ በኩል አለ። አሁን ያሳየናችሁ ደሴም ክላስ በራሱ
ተመሳሳይ ክላስ እዚህ ጋር ደግመንላችኋል ለልጆች የሚሆን ማለት ነው። ሁለት በተለያየ ሳይር ነው። ናቹራል ላይት እንዲገባ ሰፋ ያለ መስኮት ነው የተጠቀምነው። እንደምታዩት ሁለተኛው የልጆች ክፍል ይሄን ይመስላል። እዚህ ጋር የራሳቸው የሆነ ተመሳሳይ ነው ከዛኛው ቤት ጋር ከዛኛው ክፍል ጋር ክሎሴት አለው። ባዝሩሙ የራሳቸው የሆነ የግላቸው ባዝሩም አለ ለልጆች። ያው ይሄኛውን ቤት እንደምታዩት ነው የተጠቀምንበት ሰፋ ያለ የልጆች ክፍል ነው። ከዛኛው ምን ያበሉት በቃ ራሱን ቤት ነው የደገምነው። ስፋቱ ምናምን ተመሳሳይ የሆነ ሁለት ክላስ ለልጆች አዘጋጅተንላቸዋል። አንደኛው ክላስ ይኸው እዛ ጋር ቅድም ያሳየንላችሁ ነው። የራሱ የሆነ ክሎሴት አለው፣ ባዝሩም አለው፣ ተመሳሳይ የሆነ ባዝሩም አለው ማለት ነው። ለሁለቱም ቤት የተጠቀምነው ተመሳሳይ የሆነ ዲዛይን፣ ተመሳሳይ የሆነ እቃዎች ናቸው። ቅድም እንደነገርኳችሁ ማሞቂያው የመጣው ከጣሊያን ነው። ሚላኖ የሚባል ብራንድ ነው። ከጣሊያን ያስመጣ ነው። ይሄ ሙሉ እንትኑ ስታንዳርዱን የጠበቀ ዩሮፕ ስታንዳርዱን የጠበቀ ሳሙና ማስቀመጫ የራሱ ያለው እዚህ ጋርም አለው። በተጨማሪ ስታንዳርዱን የጠበቀ ከውጪ ከዩሮፕ ኢምፖርት ያደረግነው ከጣሊያን ይሄም ኢምፖርት የተደረገው አጠቃላይ እቃዎቹ ማለት ነው። አሁን ደግሞ ሁለተኛ ፍሎር ላይ ደርሰናል ማለት ነው። የመጀመሪያ ፍሎር ሰከንድ ፍሎር ላይ ወጥተናል። የመጨረሻውን ጨርሰን ሰከንድ ፍሎር ላይ ገና እንደወጣችሁ የምታገኙት ይሄኛው ደግሞ ሁለተኛው ሳሎናችን ነው። ሁለተኛው ሳሎናችን ምን ያህል ሰፊ እንደሆነ መመልከት ትችላላችሁ። በጣም ሰፊ የሆነ ሁለተኛ ሳሎን አለን። ሁለተኛ ነገር ደግሞ የተጠቀምነው እንደቀደሙ ናቹራል ላይት ነው። ይሄኛው ቤት የምትመለከቱት የራሱ የሆነ ሎቢ አለው። ይሄ ነፋሻማ የሆነ የለቡ አየርን እየወሰዳችሁ እንደምታዩት ነው። ሰፈሩ በጣም የሚያምር ነው። የራሱ የሆነ ግሪን ተተክሎለታል። እዚህ ጋር እንግዳ በሚመጣበት ጊዜ አንድ ላይ ሰብሰብ ብለን ሰፈራችንን እያሳየ ነው ሻይ እየጠጣን መዋል እንችላለን ማለት ነው። ይሄው እንደምታዩት ነው ሰከንድ ፍሎር ላይ የምናገኘው ከሊቪንግ ኤሪያው ጎን እንደቀደሙ ሁለት ክላሶች አሉ። ይሄ ሰከንድ ፍሎር ላይ ያለው የመጀመሪያው ክላሳችን ነው። ራሱን የቻለ እንግዳ ማረፊያ ማድረግ ትችላላችሁ። እንግዳ ማረፊያ ማድረግ ትችላላችሁ። እንግዳ በሚመጣበት ጊዜ እዚህ ሰከንድ ፍሎር ላይ ማረፍ ይችላል። የራሱ የሆነ ክሎሴት አለው። እዚህ ጋር እንደምትመለከቱት ባዝሩም አለው። ሃይ እንዲ ራሱን የቻለ ኳሊቲ የሆነ እቃ ተገጠመለት ባዝሩም አለው። ይሄን ለእንግዳ ማረፊያ መጠቀም ትችላላችሁ። ያው ቅድም እንደነገርኳችሁ ነው ተመሳሳይ እቃ ለመጠቀም ሞክረናል። በጣም ኳሊቲ የሆነ እቃ ነው እዚህ የተጠቀምነው። ገዝቱ የራሱ የሆነ ሻወር አለው፣ ባዝሩም አለው፣ ሽንት ቤት አለው። ሰከንድ ፍሎር ላይ ደግሞ ሌላኛው የምናገኘው ነገር ከሊቪንግ ኤሪያው ላይ እንግዳ ምናምን መቀበያ መኖሪያ ሰፈር ውስጥ እጅ መታጠቢያ የራሱ የሆነ ሼርድ እጅ መታጠቢያ አለው ማለት ነው። እዚህ ጋር ሰከንድ ፍሎር ላይ ከሚገኙ ቤቶች ሁለተኛው ክላስ ይሄ ነው። የመጀመሪያው የራሱ የሆነ ባዝሩም አለው። ይሄኛውና ግን ከዚህ አጠገብ ያለው የራሳቸው የሆነ ባዝሩም የላቸው፣ ሼርድ የሆነ ባዝሩም አላቸው። ለሁለቱ ክላስና ለሳሎኑ አንድ የሆነ ሼርድ የሆነ ባዝሩም አለው ማለት ነው። ይሄ ሰፋ ያለ የእንግዳ መቀበያ መሆን ይችላል። የራሱን የቻለ ክሎሴት አለው፣ ግን ባዝሩሙ ሼርድ ነው ማለት ነው። አንደኛው የቀረውን ክላስ እንያ። ሁለተኛው ክላስ ደግሞ ይሄኛው ነው። ሁለተኛው ክላስ ነው ይሄኛው። ከዛኛው በጣም ሰፋ ይላል። ራሱ ናቹራል ሉክ የሆነ ቦታ ሰጥተነዋል፣ ናቹራል ላይት እንዲገባ። የራሱ የሆነ ክሎሴት አለው። ሰፋ ያለ አሪፍ የእንግዳ ክላስ ይወጣዋል ማለት ነው። እና የራሱ የሆነ ክሎሴት አለው። ይሄን ነው የምላችሁ። እንደምታዩት ነው። ይሄ ሌክዠሪየስ የሆነ መብራቶች ደግሞ ያስመጣ ነው ከስፔን ነው። ቀጥታ ነው ኦርደር ተደርጎ። ይሄኛው እንደነገርኳችሁ ነው። ይሄ ቤት አጠቃላይ የተሰራው ኢምፖርትድ ከተደረጉ ማቴሪያል ነው። ይሄኛው በጣም ስታኒንግ የሆነ በጣም ጣጣውን እዛ የጨረሰ ከስፔን የመጣ መብራት የተጠቀም ነው ማለት ነው። ላይቱ ሃው ጎርጂስ እንደሆነ ማየት ትችላላችሁ። የመጨረሻው ፍሎር ላይ ደረሰ። የመጨረሻው ፍሎር ላይ ገና ከደረጃው እንደወጣ የምታገኙት ሌላኛው ሊቪንግ ሩም ነው። ሶስተኛ ሳሎኑ ነው። ሌላኛው ደግሞ የምታገኙት የሼርድ የሆነ ባዝሩም አለ። ይሄው እንደምታዩት ሶስተኛ ፍሎር ላይ የራሱ የሆነ አንድ ክላስ አለ ማለት ነው። እንደዚህ ወጣት የሆነ ልጅ ምናምን
ከሰው ጋር ብዙ መግባባት የማይፈልግ ምናምን ልጅ ለጥናትም ሆነ ኢንትራንስ ለደረሰባቸው ለትላልቅ ልጆች ይሆናል ማለት ነው። ይህ ክላስ ራሱን የቻለ ናቹራል ላይት ይገባለታል፣ ፍሬሽ ኤር ይገባለታል። በተጨማሪም ደግሞ ማንም ሰው አይረብሸውም። የሚገርም ቪው ከሶስተኛ ፎቅ ላይ ሆኖ እያየ ሲፈልግ አየር ወስዶ ቴራዙ ላይ እየወጣ ማጥናት የሚችልበት የክላስ ይሆናል። ካልፈለጋችሁ ደግሞ የጸሎት ክላስን ማድረግ ትችላላችሁ። እንደምታዩት ነው። በጣም የሚያምር አንድ ክፍልጭ አለች ለብዙ ነገር የምትሆን ለስቶርም መሆን የምትችል አንድ ክላስ አለ ማለት ነው ሶስተኛ ፎቅ ላይ። ይሄኛው የመጨረሻ ፍሎር ላይ የምናገኘው ሼርድ የሆነ ባዝሩም ነው። ሲንኩ እንደምታዩት በጣም ጥራቱን ከጠበቀ እንደነገርናችሁ ከጣሊያን ያስመጣ ነው። ካሜራ እንትኑም እዚህ ጋር የመስታወት አለ ራሳቸው የሚያዩበት ማለት ነው። ከሲንኩ ጋር በተጨማሪ ባዝም አለ። እዚህ ክላስ ውስጥ ለሚኖሩ ልጅ ባዝ ሻወር መውሰድ ይችላል። ሽንት ቤት አለው። እንደምታዩት ነው። ይሄኛው የሶስተኛው ከቴራዙ አጠገብ የምናገኘው ሊቪንግ ሩም ነው። እንደ ሊቪንግ ሩም መጠቀም ትችላላችሁ። ኦፕን የሆነ ራሱን የቻለ ኦፕን ኪችን አለው። እንደምታዩት ነው። ማሟሟቂያ አለ፣ ባርቢኪው ምናምን እዛ ላይ ውጭ ወጥተን ከሰራን ወዲህ እዚያም ማሙቀን አውጥተን ውጭ መጥበስ እንችላለን።